አንዳንድ ጊዜ አንዳንድ ሁኔታዎች ከልብ ወለድ በላይ ለማመን የሚከብዱና የሚያስፈሩ ይሆናል። ዛሬ እነዚህን የሚያሳዩ 3 ታሪኮችን ይዤላችሁ ቀርባለሁ። ግን ወደ ታሪኩ ከመግባታችን በፊት እንደዚህ አይነት እውነተኛ አስገራሚና ሚስጥራዊ ታሪኮችን መስማት የሚያስደስተው ከሆነ ትክክለኛ ቦታ ላይ መጥቷል። ምክንያቱም ይህን ብቻ ነው የምናደርገው። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮውን ላይክ ያድርጉት። ወደ ታሪኩ እንግባ። ጥር 2015 ዓመተ ምህረት የ27 ዓመቱ የቴክሳስ ነዋሪ ጆርጅ በከፍተኛ ስትሮክ ወይም ደግሞ በከፍተኛ የደም መፍሰስ በሽታ ይታመማል። ሆስፒታል ኮማ ውስጥ ወዲያው እንዲገባ ይደረጋል። እዚያ ሆስፒታል ውስጥ ከጥቂት ቆይታ በኋላ ዶክተሮቹ ወደ ጆርጅ ቤተሰቦች ከባድ አሳዛኝ ዜና ይዘው ይቀርባሉ። ይህ አሳዛኝ ዜናም እንዲህ የሚል ነበር። ጆርጅ ከዚህ በኋላ ተስፋ እንደሌለውና የአእምሮ መሞት እንዳጋጠመው አእምሮ እየሰራ እንዳልሆነና ከዚህ በኋላ ምንም አይነት ተስፋ እንደሌለው ይነግሯቸዋል። ይህም ዜና የጆርጅ ቤተሰቦች በጣም ከማሳዘኑም በላይ አባትየው በጣም አበሳጭቶት ሆስፒታሉን ትቶ እንዲወጣ አድርጎት ነበር። ከጥቂት ቆይታዎች በኋላ የጆርጅ ቤተሰቦች ወይም የጆርጅ እናትና ወንድም አባትየው ውጪ ባለበት ሰዓት ላይ ከዶክተሮቹ ጋር በመመካከል ጆርጅ ከኮማ ውስጥ እንዲወጣ ይማከራሉ። እንዲወጣ የተስማሙበትን ፊርማ ከተፈራረሙ በኋላ የጆርጅ ቤተሰቦች ቀጥታ ያደረጉት ነገር ለጆርጅ የቀብር ስነ ስርዓት ማዘጋጀት ነበር። ከዚያም ደግሞ ጆርጅ ጤነኛ የሆኑ የሰውነት ክፍሎቹ ለሚያስፈልጋቸው ሰዎች እንዲረዳና እንዲለገስ ይስማማሉ። ከዚያም ከጥቂት ቆይታዎች በኋላ አባትየው ተመልሶ ይመጣል። ልክ እንደመጣም ቤተሰቦቹ ያደረጉትን ነገር በሚሰማ ጊዜ በጣም ይበሳጫል፣ በጣም ይቆጣል። እንዴት እንደዚህ ነገር ታደርጋላችሁ ብሎ ቀጥታ ወደ ዶክተሮቹ ነበር። ዶክተሮቹም ደግሞ እንደዚህ ባጭር ጊዜ እንደዚህ አይነት ውሳኔ እንዴት ይወሰናል? ትንሽ ጊዜ ሊሰጠው ይገባል፣ ትንሽ ጊዜ ቆሞ ልናየው ይገባል፣ እንደዚህ መደረግ የለበትም ብሎ ይጠይቃል። ነገር ግን ዶክተሮቹ አይ ይህን ጊዜ መስጠት ማለት የሱ የሰውነት ወይም የሰውነት አካላት የሚያስፈልጋቸው ሰዎች መትረፍ የሚችሉ ሰዎችን ማስጠበቅ ነው፣ እነሱን ማንገላታት ነው እንጂ ጆርጅ ምንም አይነት ተስፋ የለውም ይሉታል። በዚህ ጊዜ አባትየው ወደ ጆርጅ ይመለስና ጆርጅ ላይ ተኝቶ እያለቀሰ ምልክት እንዲሰጠውና እንደማይሞት እንዲነግረው ይለምን ነበር። ነገር ግን በእንደዚህ በሐዘንና በጸሎት ውስጥ እያለም ቢሆን ጆርጅ ግን ምንም አይነት ምልክት አላሳየም ነበር። ከዚያም በኋላ ነው ዶክተሮቹ ወደ ጆርጅ ወዳለበት ክፍል መምጣት የጀመሩት። ጆርጅን ከኮማ ለማውጣትና የተባለውን የሰውነት ክፍሎቹን ልገሳ ለማድረግ ጆርጅ ወዳለበት ክፍል መግባት ይጀምራሉ። በዚህ ጊዜ ጆርጅ አባት ተነስቶ እየሮጠ ይወጣል። ከሆስፒታሉ እየሮጠ ይወጣል። ከዚያም በኋላ ወደ መኪናው ሄድና መኪናው ውስጥ ያስቀመጠው ሽጉጥ ይዞ እየሮጠ ተመልሶ ወደ ሆስፒታል ይገባል። ከዚያም ደግሞ ጆርጅ ወዳለበት ክፍል ይገባና ዶክተሮቹ የሚሰሩትን ነገር እያንዳንዱ ነገር እንዲያቆሙና ከክፍሉ እንዲወጡ ይጠይቃቸዋል። በዚህ ጊዜ ግን ዶክተሮቹ ገና ስራ አልጀመሩም ነበር። ያ ማለት ጆርጅ አሁንም ድረስ ኮማ ውስጥ ነበር ማለት ነው። የጆርጅ አባትም ዶክተሮቹን ካስወጣቸው በኋላ በሩን ይቆልፍና ሽጉጡን ወደ በሩ ላይ ደቅነው ምልክት ሲያሳዩ እየጠበቀ ነበር። ከዚህ በኋላ የስዋት ቲሞች ቦታው ላይ ይደርሳሉ። ስዋት ቲሞች ማለት ከፖሊስ ከፍ ያለ ትጥቅ የሚታጠቁ የፖሊስ አካላት ናቸው። እነሱ ቦታው ላይ ይደርሳሉ። ከዚያም በር ላይ ተደርድረው በመቆም ለጆርጅ አባት ምልክት ይሰጡታል። አሁን ልንገባ ነው፣ እጅህን ምንም አይነት ትግል እንዳትታገል ብለው በሩን ሰብሮ ይገባሉ። በዚህ ጊዜ ጆርጅ አባት የጆርጅን እጅ ይይዟል። ልክ የጆርጅን እጅ እንደያዘው ጆርጅ መልሶ አባትየውን እጅ ይጨብጠዋል። በዚህ ጊዜ አባትየው ሽጉጡን መሬት ላይ ይጥልና ልጄ በህይወት አለ፣ ልጄ በህይወት አለ እያለ መጮህ ይጀምራል። ፖሊሶችም መጥተው ያስቆሙታል። እያሰሩትም ለዶክተሮቹ ልጄ በህይወት አለ፣ ምልክት ሰጥቶኛል፣ ኑ እዩት፣ ልጄ ደህና ነው እያለ ይናገራል። ዶክተሮችም መጥተው በሚያዩት ጊዜ እውነትም ልጁ ደህና ነበር፣ አይኑን ገልጧል፣ እያየ ነበር። ከዚያም ብዙም አልቆየም፣ ሙሉ በሙሉ ያገግማል፣ ከሆስፒታል ይወጣል። ከዚያም ቤተሰቦች የተፈጠረውን ነገር ይነግሩታል። አባቱ ታግሎ ያችን ጊዜ እንዲያገኝ ባያደርገው ኖሮ በኮማ እንደሚወጣና ወደ ህይወቱ እንደሚያልፍ ይነግሩት ነበር። አባትየው ግን አሁን ላይ በከባድ መሳሪያ ወንጀል አጠቃቀም ተይዞ 10 ወር ተፈርዶበት በእስር ላይ ይገኛል። ነገር ግን የጆርጅ አባትም ሆነ ጆርጅ ቤተሰቦች የሚናገሩት ነገር በመታሰሩ እንደማይቆጨውና ያደረገው ነገር ትክክል እንደሆነ ይናገራሉ። እዚህ ታሪክ ላይ ያሉትን ሀሳብ ኮሜንት ያድርጉ። በ1959 በደቡብ ካሮላይና ይኖር የነበረው የ9 ዓመቱ ሮናልድ በትምህርቱም ሆነ በማንኛውም ነገር ጎበዝ የነበረ ልጅ ነበር። ማንኛውም ነገር ላይ በጣም ጎበዝ ነበር። በትምህርቱም ቢሆን ትምህርት ቤት ውስጥ በሚደረጉ በማንኛውም አይነት የስፖርት እንቅስቃሴዎች ቢሆን በሁሉም ነገር ላይ ጎበዝ የነበረ ልጅ ነበር። ነገር ግን ሮናልድ በ9 ዓመቱ አንድ ህልም ያለማል። ያም ደግሞ ወደፊት የጠፈር ተመራማሪ መሆን እንደሚፈልግ ያስባል። ማንኛውም አይነት ለዚህ ነገር የሚያስፈልገውን ትምህርትም ሆነ መጽሐፍቶችን ማንበብ እንዳለበት የተሰጠው። ከዚያም በኋላ ስለ ናሳ የተጻፉ ወይም ደግሞ በዚያን ጊዜ ስለነበሩ አስትሮኖቶች የተጻፉ መጽሐፍቶችን ማንበብ ይፈልጋል። ግን አንድ ችግር አለ። ምክንያቱም እነዚህ መጽሐፍቶች ቤት ውስጥ አልነበሩም። ስለዚህ ላይብረሪ መሄድ ነበረበት።
ከዚያም ወደ ላይብረሪው ይሄዳል። ነገር ግን እዚህ ላይብረሪ ውስጥ ይጠቀሙ የነበሩት ወይም ይህ ላይብረሪ የተፈቀደው ለነጮች ብቻ ነበር። ያ ማለት ይህ ጥቁር አሜሪካዊ የሆነ ልጅ እዚህ ላይብረሪ ውስጥ ገብቶ መጠቀም አይችልም ማለት ነው። ነገር ግን ሮናልድ እንዲህ ብሎ አሰበ። እኔ ጸባይ መልካም ነው፣ ጥሩ ልጅ ነኝ። ስለዚህ ምንም ነገር ሳላስቸግራቸው ቀጥታ ገብቼ መጽሐፍቴን ብቻ ይዤ መውጣት እችላለሁ። ማንም ይሄን ነገር መግባቴን እንኳን ሳያውቁ አድርገዋል ብሎ ነበር። ግን ልክ ወደ ውስጥ እንደገባ ሰዎች ሁሉ ትኩረታቸውን ወደሱ ያደርጋሉ። እንዳለ እሱ ላይ ማፍጠጥ ይጀምራሉ። በዚህም የተደናገጠው ሮናልድ ግን ምንም ሳይል ቀጥታ ሄዶ የሚፈልጋቸውን የናሳና የተለያዩ የጠፈር መጽሐፍቶችን ሰብስቦ ይዞ ይመጣል። ከዚያም በኋላ ሄዶ ለላይብረሪስቷ መዋስ እንደሚፈልግ እየነገረ ፊት ለፊት ያስቀምጥላታል። በዚህ ጊዜ ነጭ የሆነችው ላይብረሪስትም ስታዩ በጣም ትቆጣለች፣ በጣም ትጮህበታለች። ከዚያም ይህን ላይብረሪ ለቆ እንዲወጣ እየነገረችው ለቆ የማይወጣ ከሆነ ፖሊሶች ጋር እንደምትደውል ተነግሯለች። በዚህ ጊዜ ሮናልድ ቀና ብሎ ያያትና አጠገቧ ወዳለው ወንበር ሄዶ በመቀመጥ ፖሊሶቹ እስኪመጡ እጠብቃለሁ ይላታል። በዚህ ጊዜ በጣም በንዴት ፖሊሶች ጋር ትደውላለች። ሁለት ፖሊሶችም ወዲያው ይደርሳሉ። እነዚህ የመጡት ሁለት ፖሊሶችም ነጮች ሲሆኑ ወደ ላይብረሪ ገብተው ምን እንደተፈጠረ ይጠይቋታል። እሷም ችግሩ መንስኤ እሱ እንደሆነና የማይገባው ቦታ ላይ እንደተገኘ ለፖሊሶቹ ታስረዳቸዋለች። ፖሊሶቹ ይመለከቱትና ምን እንደሚፈልግ ይጠይቋታል። እንዲያስወጡትና እዚህ ላይብረሪ ውስጥ መጠቀም እንደማይችል መጽሐፍት መዋስ እንደማይችል ተነግራቸዋለች። በዚህ ጊዜ ፖሊሶቹ በጣም ተናደው ለዚህ ነው የጠራሽ ነው ይሏትና መጽሐፍቱን እንድትሰጠው ነግረዋት ትተዋት ይሄዳሉ። ነገር ግን ይህች ላይብረሪ ተቆጣጣሪ መጽሐፍቶቹን ልትሰጠው ፈቃደኛ አልነበረች። በጣም እየተቆጣችና እየጮኸች ነበር። ከዚያም የሮናልድ እናት እየሮጠች ወደ ስፍራው ላይ ትገባለች። ከዚያም ምን እንደተፈጠረ ለማወቅ በምታይበት ጊዜ ሮናልድ በጣም አዝኖና ተከፍቶ ነበር። ላይብረሪስቷም ደግሞ እናትየው ላይ እዚህ መምጣት እንደሌለበትና ለምን እዚህ እንዲመጣ እንደፈቀደችለት በጣም በቁጣና በጩኸት ሆና ጠይቃት ነበር። የሮናልድ እናትም ምንድን ነው የተፈጠረው ብላ አካባቢውን በምትቃኝበት ጊዜ ጠረጴዛው ላይ የተለያዩ የጠፈር መጽሐፍቶች ተደርድረው እንደነበረ ተረዳች። ያ ማለት እዚህ የተፈጠረው ሮናልድ እነዚህ መጽሐፍቶች ፈልጎ እንደመጣ ተረድታለች። ምክንያቱም ሮናልድ እነዚህ ነገሮች እንደሚወድ ሳውቅ ስለነበር። እዚያም በኋላ ያው እዚህ ከመጣን አይቀር መጽሐፍቶቹን ሳንወስዳቸው አንሄድም ብላ ትነግራታለች። ላይብረሪስቷ ይህ ትግል ማታሸንፈው ትግል እንደሆነ ስለገባት በጣም በንዴትና በአፍረት ውስጥ ሆና መጽሐፍቶቹን አምጥታ ለሮናልድ ትሰጠዋለች። ሮናልድ ቀና ብሎ ያያት አመሰግናለሁ መቤቴ ይላታል። ከዚያም ተመልሰው ይወጣሉ። ከተወሰነ ጊዜ በኋላ ሮናልድ በዓለም አቀፍ እውቅና ባለው የአሜሪካ MIT ዩኒቨርሲቲ በፊዚክስ PhD ይመረቃል። ከዚያም በኋላ ናሳም ይገባና የጠፈር ተመራማሪ ይሆናል። ከዚያም በኋላ ጠፈር ላይ የወጣ ሁለተኛው ጥቁር አሜሪካዊ መሆን ችሏል። በ1986 ላይ ሁለተኛ የጠፈር ጉዞውን ለማድረግ እሱና ሌሎች 6 የጠፈር ተመራማሪዎች አባላት የተመረመሩበት አንድ መንኮራኩር ይነሳል። መንኮራኩሩን ከተነሳ በትንሽ ሰኮንድ ውስጥ አየር ላይ በመፈንዳቱ ሮናልድ እዛ ውስጥ ህይወቱ ሊያልፍ ችሏል። ሮናልድ ጠፈር ላይ እንኳን በነበረ ጊዜ ሳክስፎን በመጫወት ጠፈርተኞቹን ያዝናናቸው እንደነበረ ይነገራል። ሮናልድ ህይወት ማለፍ በኋላ ይህ ላይብረሪ ስሙን ወደ የሮናልድ የህይወት ታሪክ መዘክር ብሎ ስሙን ቀይሮታል። አሜሪካ የሁለተኛውን የዓለም ጦርነት የተቀላቀለችው ጃፓን በአሜሪካ ግዛት በምትገኘው በሃዋይ ላይ ጥቃት ባደረሰችበት ጊዜ ነበር። ይህም በ1941 ነበር። ከዚያም አሜሪካ ከተቀላቀለችበት ከ6 ወር በኋላ የ21 ዓመቱ ሄንሪ የወታደር ግዳጅ ወይም ደግሞ ተጠባባቂ ወታደር ሆኖ ወደ ሰራዊቱ የተቀላቀለው። ይህንን ከተቀላቀለ በኋላ የተለያዩ ስልጠናዎችን እየወሰደ ቆይና ወደ B-29 የተባለ አውሮፕላን ላይ ይመደባል። ይህ አውሮፕላን የሚሰራው ስራ አንድ ብቻ ነበር። ያም ደግሞ ጠላት ግዛት ላይ በመሄድ ቦምቦችን መጣል ብቻ ነበር። ሄንሪም የተመደበው በዚህ አውሮፕላን ላይ ነበር። ጊዜው ይደርስና ይህ አውሮፕላን ጥቃት የሚያደርስበት ቦታ ላይ ይላካል። ይህም ደግሞ ከጃፓን ቶኪዮ የተወሰነ ኪሎ ሜትር ርቆ የሚገኝ አንድ የጃፓን ኬሚካል ፋብሪካ ላይ ቦምቦችን መጣል ነበር። ይህ የሚጥሉት ቦምብ የጭስ ቦምብ ሲሆን ይህ የጭስ ቦምብ ልክ እንደተጣለ መጨስ የሚጀምርና የተከባድ ፍንዳታ ባይኖርም እንኳን የሚጨስና ጭሱም ደግሞ በጣም የሚያቃጥልና መርዛማ ጭስ ነበር። ይህንን ቦምብ ለመጣል ወደ ጃፓን ይሄዳሉ። እዚያም ልክ እዛ እንደደረሱ እዚህ ቦምብ ጣይ አውሮፕላኖች ተርሳቸውን ጠብቀው ቦምቡን መጣል ይጀምራሉ። ሄንሪ ያለበት አውሮፕላን ተራው ይደርስና ፓይለቱ ቦታው ላይ እንደደረሱና ቦምቡን እንዲጥል ይነግረዋል። ሄንሪም የቦምብ መጣዩ ሄዶ ስቦ ይለቋል። ያ ማለት ሄንሪ ሲስብ ከስር ቦምቦች የተቀመጡበት ቦታ ይከፈትና ቦምቦቹ መውደቅ ይጀምሩ ነበር። ቦምቦቹ ልክ እንደወደቁ ጭሱ መውጣት ይጀምራል።
ቦምቦች እየወደቁ ባለበት ሰዓት ላይ ሌሎቹ ሁሉም ቦምቦች እየወደቁ ሲሆን አንደኛው ቦምብ ግን ተመልሶ ተገርብጦ ሄንሪ ወዳለበት ወደ አውሮፕላኑ ክፍል ይመለሳል። በዚህ ጊዜ ፊቱን ይመታውና አፍንጫውን ሊሰበር ችሎ ነበር። ጭስ ጀምሮ ስለነበር አውሮፕላኑ ሙሉ በሙሉ ጭሱ ይሞላዋል። ይህ ጭስም ደግሞ በጣም የሚያቃጥልና እሳት የሚፈጠር ነበር። አውሮፕላኑ ሙሉ በሙሉ ጭሱ ከመሸፈኑ የተነሳ የፓይለቱ እይታ እንኳን ሙሉ በሙሉ ተሸፍኖ ነበር። ስለዚህ የት እንደሚበሩ እንኳን አያውቁም ነበር። ሄንሪ እዚህ ጋር የተረዳው ነገር ሙሉ በሙሉ አውሮፕላኑ በጭስ ስለተሸፈነና አብራሪው ወዴት እየበረረ እንደሆነ ስለማያውቅ ከተከስክሰው ሊሞቱ እንደሆነ ስለተረዳ ከዚህ ጭስ መሸሽና ራሱን ማዳን ሳይሆን ይህንን ቦምብ ይዞ መጣል እንዳለበት ያስባል። ከዚያም በዛ ጭስ ውስጥ ሆኖ የተቃጠለም ቢሆን ግን በዳበሳ ቦምቡን ያነሳና ወደ አውሮፕላኑ የሆነ ክፍል ላይ መስኮት እንዳለ ስለሚያውቅ ወደዛ እየተንፏቀቀ ሄዶ ቦምቡን በመስኮት በኩል ይጥለዋል። ልክ ቦምቡን በመስኮት በኩል እንደጣለም ራሱን ስቶ ይወድቃል። ቦምቡ ልክ እንደወደቀም አውሮፕላን ውስጥ ያለው ጭስ ወጥቶ ያልቃል። በዚህ ጊዜ ፓይለቱ እይታውን ድጋሚ ማግኘት ይችላል። ልክ በሚመለከትበት ጊዜ ፕሌኑ ሄዶ ውሃ ላይ ሊጋጭ የነበረ ሲሆን በጣም በፍጥነት ተቀይሮ ወደ ላይ እንዲነሳ ያደርገውና መትረፍ ይችላል። ከዚያም ፕሌን ውስጥ ያሉ ሌሎች ወታደራዊ ክፍሎች ዞር ብለው በሚመለከቱበት ጊዜ ሄንሪ ራሱን ስቶ እዛ ጋር ወድቆ ያገኙታል። እዚያም በኋላ የእሳት ማጥፊያ አምጥተው ሙሉ በሙሉ ከላዩ ላይ ያለውን እሳት ካጠፉለት በኋላ ሄንሪ ምንም አይነት የመትረፍ ተስፋ እንደሌለውና ሊሞት እንደሆነ ቢረዱም ነገር ግን አሁን ላይ በህይወት ስላለ ሞርፊን ወይም ደግሞ ህመሙን የሚቀንስለት መርፌ ይወጉታል። ወደ ተነሱበት አውሮፕላን ማረፊያ እስከሚደርሱ ድረስ ይጠባበቁ ነበር። በጉዟቸውም ላይ ግን ሄንሪ ይሞታል ብለው ምንም ያክል ቢጠብቁ እሱ ግን መልሶ እዛ ውስጥ ያሉትን ሰዎች እናንተ እንዴት ናችሁ? ተርፋችኋል? ደህና ናችሁ? እያለ ይጠይቅ ነበር። እነሱም እኛ ደህና ነን፣ አሁን የሚያሳስበን ያንተ ጉዳይ ነው ይሉት ነበር። ሄንሪ ግን ከራሱ በላይ ስለነሱ ሲጨነቅ ተመልክተዋል። ወደ ተነሱበት አውሮፕላን ማረፊያ ይደርሱና ዶክተሮች ተሯሩጠው ሄንሪን ለመርዳት ይገባሉ። ከዚያም ከፕሌን ውስጥ ሄንሪን በትክክለኛው በር ማውጣት አልቻሉም። ምክንያቱም ሰውነቱ ከእሳቱ የተነሳ ደርቆ ስለነበረ በበሩ በኩል ማውጣት ስላልቻሉ ሌላ ከፕሌኑ ጀርባ ያለ ትልቅዬ በር ይከፍቱና በዛ በኩል እንዲወጣ ይደረጋል። ምንም ያክል ይተርፋል ብለው ባያስቡ ነገር ግን በህይወት ስላለ ማድረግ የሚገባቸውን ነገር ሁሉ ያደረጉ መስጠት የሚገባቸውን ሁሉ እርዳታ እየሰጡት ነበር የቆዩት። አብሮት ከነበሩት ወታደሮችም አንዱ ሄንሪ ያደረገውን ነገር ለወታደሩ አዛዦቹ በመናገር ሄንሪ የወታደራዊ ክብር ሜዳሊያ እንዲሰጠው ይጠይቃል። የወታደሮቹ አዛዥ ሄንሪ ያደረገውን ነገር ሰማ በኋላ በመደነቅ የክብር ሜዳሊያውን ለመስጠት ይነሳሉ። ነገር ግን ያሉት አሜሪካ ውስጥ ስላልሆነ ይህን የክብር ሜዳሊያ መስጠት አይችሉም ነበር ወይም እጃቸው ላይ አልነበረም። ደግሞ ወደ አሜሪካ እስኪመለሱ ድረስ ሄንሪ በህይወት ይተርፋል የሚል ሐሳብ ስላልነበራቸው ማድረግ የሚችሉት አንድ ነገር ነበር። ሄንሪ በህይወት እያለ ይህን ሽልማት ለሱ ለማበርከት ሲባል ሙዚየም ውስጥ ለቅርስነት የተቀመጠ አንድ የወታደራዊ ክብር ሽልማት አለ። እዚያ በመሄድ መስታወቱን በመስበር ያን የክብር ሽልማት አምጥተው ሄንሪ እዛው ባለበት ሆስፒታል ውስጥ ያደርጉለታል። ምንም ያክል ሄንሪ ይሞታል ብሎ ቢጠብቁም ነገር ግን ሄንሪ ተደጋጋሚ ሰርጀሪዎች በኋላ ጤናውን ሊያገኝ ይችላል። እዚያም ሄንሪ በክብር ከወታደርነት ይሰናበትና ውትድርና ላይ በእሳት ቃጠሎ የተጎዱ ሰዎችን ካውንስል ሲያደርግ ወይም ሲያማከር ቆይቷል። በ84 ዓመቱ በተፈጥሮ የአሟሟት ሁኔታ ህይወቱ ሊያልፍ ችሏል። ዛሬው አስደናቂ 3 ታሪኮች ይህን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮንም ላይክ ያድርጉት። በቀጣይ እስከምንገናኝ ቻው ቻው።